ዓለም እስራኤልን የሚያውቃት በጦር አውሮፕላኖች ጩኸት በዘመናዊ የአይረን ዶም ሚሳኤል መከላከያና በማይበገረው የሞሳድ የስለላ ጥበብ ብቻ ሊሆን ይችላል። ከነዚህ የብረት ምሽጎች ጀርባ በረሃን አንበርክካ ዓለምን የምትመግብ ድንቅ ገበሬ መሆኗን የሚያውቁት ግን ጥቂቶች ናቸው። እስራኤል አሸዋ ላይ ሕይወትን የዘራች ድንጋይን ዳቦ ያደረገችና በ74,000 አርሶ አደሮች ብቻ የቢሊዮኖችን ሆድ የምትሞላ እውነተኛ የግብርና ቴክኖሎጂ መገኛ ድንቅ አገር ናት። 60% መሬቷ አቧራ የለበሰ ደረቅ በረሃ ነው። ዝናብ ለዚች ሀገር እንግዳ ቢሆንም እስራኤላውያን ግን ተፈጥሮ የነፈገችንን በአእምሯችን እንነጥቃለን ብለዋል። የባህር ውሃን አጣርተው ጠጥተዋል። እያንዳንዱን የውሃ ጠብታ እንደ ወርቅ ቆጥረው በተክሎች ስርም አድርሰዋል። እናም ዛሬ አውሮፓ የክረምት አትክልቷን የምታገኘው ከበረሃው መሃል ከለመለሙ የእስራኤል ጓሮዎች ነው። እዚች ሀገር ግብርና የድሆች መደበቂያ ሳይሆን የሊቆች መፈጠሪያ ነው። ገበሬው ማጭድ ብቻ ሳይሆን ኮምፒውተር ይይዛል። በኪቡክ ማህበረሰብ ውስጥ እያንዳንዱ አርሶ አደር እንደ አንድ የጦር ጀነራል ቴክኖሎጂ ይታጠቃል። አንድ ተክል ውሃ በጠማው ቁጥር በስልኩ ላይ መልእክት ይደርሰዋል። ማስጠንቀቂያዎች መሬቱን ያነባሉ። ሰው ሰራሽ አስተውሎት ደግሞ ምርቱን ይተነበያል። አንዲት የእስራኤል ላም በዓመት የምትሰጠው ወተት የዓለምን ሪከርድ ሰብሮ 12,000 ሊትር ደርሷል። በረሃ ላይ የሚበቅሉት ቲማቲሞችና ወይኖችም ለዓለም ሱፐርማርኬቶች የጥራት መለኪያ ሆነዋል። ይህ ለእስራኤላውያን ጦርነት ብቻ ሳይሆን ረሃብን ድል የማድረግ ጥበብ ነው። የእስራኤል ገበሬዎች ታሪክ የሚነግረን መሬት ሳይሆን አእምሮ ከለማ የማይቻል ነገር የለም የሚል እውነታ ነው። 74,000 ጀግኖች በረሃውን ገነት ካደረጉ እኛ ሰፊ ለመሬትና ውሃ ይዘን የት ነው ያለነው ብለን እንድንጠይቅም ያስገድደናል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ይህ ማረፊያ ሚዲያ ነው። በዚህ ዝግጅት እስራኤል እንዴት በረሃን ድል አድርጋ የዓለም የግብርና ተምሳሌት መሆን እንደቻለች፣ የአርሶ አደሮቿን ድንቅ የቴክኖሎጂ አጠቃቀምና እኛስ ከነሱ ምን መማር እንችላለን የሚሉ ጉዳዮችን በጥልቀት እንመረምራለን። አብራችሁን ቆዩ። ለሀገር እስራኤል ግብርና ሙያ ብቻ ሳይሆን የህልውና ውጊያ ነው። 60% መሬቷ በረሃ መሆኑ ሳያንስ ለም የተባሉ የእርሻ መሬቶቿ ያሉት ደግሞ በጦርነት ቀጣናዎች አቅራቢያ ነው። በተለይም በጥቅምት 7ቱ የሐማስ ጥቃት ወቅት ሞሻብና ኪቡዝ የተባሉት የደቡባዊ እስራኤል የእርሻ መንደሮች ዋነኛ የጥቃት ኢላማዎች ነበሩ። ጥቃቱ ሰብልን ብቻ ሳይሆን እስራኤልን ለዓመታት የዓለም የፍራፍሬ ቅርጫት ያሰኛትን የግብርና መዋቅር ክፉኛ አናውጦታል። የእስራኤል ግብርና የዓለም ህዝቦች መገናኛም ነው። ከታይላንድ፣ ከፊሊፒንስ እና ከቪየትናም የመጡ ከ30,000 በላይ ስደተኛ ሰራተኞች ከእስራኤል ገበሬዎች ጋር ጎን ለጎን ይሰራሉ። ከሐማስ እስራኤል ጦርነት በፊት በሺዎች የሚቆጠሩ ፍልስጤማውያንም በየቀኑ ድንበር አቋርጠው በእስራኤል እርሻዎች ውስጥ ይሰሩ ነበር። የጥቅምት 7ቱ ጥቃት ግን ይህንን ትስስር በጥሶታል። የውጭ ሀገር ሰራተኞች ሲገደሉና ሲታገቱ፣ ቀሪዎቹ ደግሞ አገሪቱን ለቀው ሲወጡ የእስራኤል ግብርና ታይቶ የማይታወቅ የሰው ኃይል ቀውስ ውስጥ ወደቀም። በሺዎች የሚቆጠሩ ሰራተኞች በጦርነቱ ምክንያት ሲጠፉ የእስራኤል የከተማ ነዋሪዎች፣ የዩኒቨርሲቲ ተማሪዎችና የከፍተኛ ቴክኖሎጂ ባለሙያዎች ሳይቀሩ ኮምፒውተራቸውን ዘግተው ወደ እርሻ ማሳዎች ዘምተዋል። ይህ በጠመንጃና በማጭድ መሃል ያለ ትልቅ ግጭት ነበር። አገሪቱ በጦርነት ስትታመስ፣ ገበሬዎቿ ግን አንድም የአትክልት ቅንጣት መሬት ላይ መውደቅ የለበትም በሚል መሪ ቃል በቦምብ ድምፅ ስር ቲማቲምና ብርቱካን ለቅመዋል። የእስራኤል ግብርና የሀገሪቱን 2.5% የሀገር ውስጥ ምርት ወይም ጂዲፒ ይሸፍናል። በጋዛ ድንበር አቅራቢያ ያሉ እርሻዎች ብቻ የሀገሪቱን 75% አትክልት ያመርታሉ። ምንም እንኳን ጦርነቱ ቢበረታም የእስራኤል ዋና ዋና ምርቶች አሁንም የዓለምን ገበያ እያነጋገሩ ነው። የጃፋ ብርቱካን፣ ቴምር፣ አቮካዶና ወይን በዓለም ዙሪያ በውድ ዋጋ ነው የሚሸጡት። በአንጻሩ ደግሞ በቴክኖሎጂ የታገዘው የእንስሳት እርባታ ዘርፍ አንዲት ላም በዓመት 12,000 ሊትር ወተት እንድትሰጥ በማድረግ አሁንም በዓለም አንደኛነቱን ይዟል። እስራኤል የተፈጥሮ የውሃ ሲሳይ የላትም። አገሪቱ ካላት መሬት ውስጥ ግማሹ ዝናብ የማይነካው በረሃ ነው። ውሃ የለም የሚለው ሰበብ ግን ለእስራኤላውያን አይሰራም። እዚህ ጋር ነው ጠብታ መስኖ ወይም ድሪፕ ኢሪጌሽን የሚባለው ዓለምን የቀየረ ፈጠራ የተወለደው። ይህ ቴክኖሎጂ ዝም ብሎ ውሃ ማጠጣት ሳይሆን እያንዳንዷን የውሃ ጠብታ እንደ መድኃኒት በመጠን ለተክሉ ስር ብቻ የመስጠት ጥበብ ነው። በዚህ ዘዴ እስራኤል ካላት ጥቂት ውሃ ውስጥ 90%ውን መልሳ ጥቅም ላይ በመዋል በዓለም አንደኛ ሆናለች። ታሪኩ ግን በጠብታ መስኖ ብቻ የሚያበቃ አይደለም። እስራኤል ሰማዩ ዝናብ ካልሰጠን ባህሩን እናስገድደዋለን በሚል መሪ ቃል ግዙፍ የባህር ውሃ ማጣሪያ ጣቢያዎችን ገንብታለች። አገሪቱ ለቤት ውስጥ ፍጆታና ለግብርና የምትጠቀመው ውሃ 80% የሚሆነው ከባህር ተቀድቶ ጨውና ቆሻሻው
የተወገደለት ነው። ይህ ደግሞ ግብርናውን ከዝናብ ጥገኝነት ያላቀቀና ሰማዩ ባያዘንብም የእስራኤል አርሶ አደሮች ማሳ ግን መቼም አይደርቅም የሚል እምነትን ፈጥሯል። ውሃ እስራኤል ውስጥ ከወርቅ በላይ ውድ ሀብት ነው። እያንዳንዱ የውሃ ቧንቧ በሴንሰር የተገናኘ ነው። የትኛውም ቦታ ላይ መጠነኛ ፍሳሽ ቢኖር እንኳን በሴኮንዶች ውስጥ በኮምፒውተር ታውቆ ይዘጋል። ዓለም 70% የሚሆነውን ንጹህ ውሃ ለግብርና ስታባክን፣ እስራኤል ግን በረሃ ውስጥ ሆና ውሃን በማትረፍና መልሳ ጥቅም ላይ በመዋል የዓለምን ሪከርድ ትመራለች። ይህ የውሃ ቴክኖሎጂ ለእስራኤል ፖለቲካዊ መሳሪያም ጭምር ነው። የውሃ ዲፕሎማሲ በመባል በሚታወቀው ስልቷ ለጎረቤት ሀገራትና ለተለያዩ የዓለም ክፍሎች የውሃ ቴክኖሎጂዋን በማካፈል ወዳጅነትን መስርታበታለች። ጠብታ መስኖን ለህንድ ለአፍሪካና ለላቲን አሜሪካ ገበሬዎች በማስተማር የራሷን ተጽዕኖ አሳርፋለች። ባጭሩ እስራኤል የውሃ እጥረትን ወደ ቢሊዮን ዶላር ንግድ የቀየረች ሀገር ናት። እንደ እስራኤላውያን እምነት እጥረት የፈጠራ እናት ነው። እስራኤል ውሃ ስለሌላት አልሞተችም። ይልቁንም ውሃ ስለሌላት ነው የዓለም የውሃ ቁንጮ ለመሆን የበቃችው። 74,000 አርሶ አደሮች በረሃ ላይ ሆነው ዓለምን መመገብ የቻሉት ሰማዩን ሳይሆን አእምሯቸውን አምነው ስለቆፈሩ ነው። የእስራኤል የግብርና ስኬት ኪቡዝና ሞሻብ በሚባሉ ሁለት የማህበረሰብ አደረጃጀቶች ላይ የቆመ ነው። ኪቡዝ ማለት ሁሉም የሁሉም ነው የሚል መርህ ያለው ሶሻሊስታዊ መንደር ነው። እዚህ ጋር ገበሬው የግል መሬት የለውም። ሁሉም በጋራ ያርሳሉ፣ ትርፉንም በጋራ ይከፋፈላሉ። ሞሻብ ደግሞ ገበሬው የግል መሬት ኖሮት ግብዓቶችንና ሽያጭን በጋራ የሚከውንበት ስርዓት ነው። እነዚህ ሁለት አደረጃጀቶች እስራኤልን ከረሃብ አውጥተው ወደ ጥጋብ ያሸጋገሩ የጥንካሬ ምሰሶዎች ናቸው። እስራኤል ግብርናን እንደ አንድ ጥበብ ዘርፍ ታስተምራለች። በዓለም ታዋቂ የሆነው አይካት የተባለው የግብርና ማሰልጠኛ ማዕከል በየዓመቱ በሺዎች የሚቆጠሩ ተማሪዎችን ከአፍሪካና ከእስያ ይቀበላል። እነዚህ ተማሪዎች በክፍል ውስጥ የተማሩትን ወዲያውኑ ማሳ ላይ ተግብረው እንዲያዩ ይደረጋል። እስራኤል ለዓለም የምትሰጠው እርዳታ ስንዴ ሳይሆን ስንዴን እንዴት በበረሃ ውስጥ ማምረት ይቻላል የሚለውን የቴክኖሎጂ ቁልፍ ነው። በዮርዳኖስ ወንዝና በቲቤሪያስ ባህር ውሃ አጠቃቀም ላይ በእስራኤልና በዮርዳኖስ ሶሪያና ሊባኖስ በሚባሉት ጎረቤት የአረብ አገራት መካከል ለዓመታት የቆየ የውሃ ፖለቲካም ትንቅንቅ አለ። እስራኤል ውሃን ለግብርና በስፋት መጠቀሟ የጎረቤቶቻችንን ድርሻ ነጥቃለች የሚል ክስ በተደጋጋሚ ይነሳባታል። ይህ የውሃ ሽሚያ አልፎ አልፎ ወደ ወታደራዊ ግጭት ቢቀየርም እስራኤል ግን በቴክኖሎጂ የበላይነቷ ውሃን እንደ ፖለቲካዊ ድርድር መሳሪያ ትጠቀምበታለች። የትምህርት አሰጣጧ ሌላው አስገራሚ ገጽታ በዩኒቨርሲቲና በማሳ መካከል ያለው ጥብቅ ትስስር ነው። አንድ ተማሪ በቤተ ሙከራ ውስጥ ያገኘው አዲስ ግኝት በሳምንታት ውስጥ ማሳ ላይ ይተገበራል። ከምርምር ወደ ምርት የሚባለው ፍጥነት እስራኤልን በግብርናው ዓለም ቀዳሚ አድርጓታል። እዚህ ጋር ግብርናው ዝም ብሎ ልምድ ሳይሆን በየቀኑ የሚታደስ ሳይንስ ነው። እነዚህ አደረጃጀቶችና የትምህርት ስርዓቶች እስራኤልን ቀዳሚ የግብርና ጠበብት ሀገር አድርገዋታል። በእስራኤል ገበሬ የሚለው ቃል ትርጉሙ ተቀይሯል። እዚህ ሀገር ገበሬ ማለት ማጭድ የጨበጠ ሳይሆን ላፕቶፕ የያዘ ሳይንቲስት ነው። አግሪቴክ በመባል የሚታወቀው ዘርፍ እስራኤልን የዓለም የግብርና ሲሊከን ቫሊ አድርጓታል። ሰው አልባ አውሮፕላኖች ወይም ድሮኖች ከሰማይ ሆነው እያንዳንዱን ተክል በካሜራ ይቃኛሉ። የትኛው ተክል እንደታመመ ወይም ውሃ እንደጠማው ለገበሬው በስልክ መረጃ ይልካሉ። ይህ ፕሪሲሽን አግሪካልቸር ወይም ጥንቁቅ ግብርና ይባላል። በዚህ ግብርና ፍልስፍና መሰረት አንድም ጠብታ ውሃ ወይም አንድ ፍሬ ማዳበሪያ ያለ ቦታው አይባክንም። የእስራኤል የእንስሳት እርባታ ጥበብ ደግሞ ሌላኛው ታምር ነው። ቀደም ሲል እንደተናገርነው የእስራኤል ላም በዓመት በአማካይ 12,000 ሊትር ወተት ትሰጣለች። ይህም የአሜሪካንና የአውሮፓን አገራት ቀድማ በዓለም አንደኛ እንድትሆን ያደርጋታል። ሚስጥሩ ግን ሳር በመመገብ ብቻ የተገኘ አይደለም። እያንዳንዱ ላም እግር ላይ የታሰረው ሴንሰር ወይም ፔዶሜትር ላሟ ምን ያክል እንደተጓዘች፣ ምን ያህል እንደተመገበችና የጤና ሁኔታዋ ምን እንደሚመስል በሰከንዶች ውስጥ ለባለቤቱ ሪፖርት ያደርጋል። ላሟ ትንሽ ትኩሳት ካላት ኮምፒውተሩ ወተቷ ከሌሎች ጋር እንዳይቀላቀልም ወዲያውኑ መረጃ ይሰጣል። እዚህ ጋር ነው እንግዲህ ትልቁ ግጭት የሚመጣው። ተፈጥሮ በረሃ ላይ አትክልት አይበቅልም ስትል፣ እስራኤላውያን ግን በኤአይ ወይም አርቲፊሻል ኢንተለጀንስ ተፈጥሮን አሸንፈዋል። በቤት ውስጥ እርሻዎች ወይም ግሪን ሃውስ ውስጥ ደግሞ ሙቀቱን፣ እርጥበቱንና ብርሃኑን በኮምፒውተር በመቆጣጠር በዓመት 4 ጊዜ ምርት ይሰበስባሉ። ይህ የቴክኖሎጂ የበላይነት ግን አንድ ትልቅ ስጋት አለው። ጠላቶቻቸው በሳይበር ጥቃት የውሃና የመብራት መስመሮቻቸውን በመዝጋት ግብርናውን ሽባ ለማድረግ ይሞክራሉ። በእስራኤል ግብርና ማለት ሌላኛው የሳይበር
የጦርነት ግንባር ነው። ሌላው አስገራሚ ፈጠራቸው ጄኔቲክስ ነው። ውሃ የማይጠሙ በሽታን የሚቋቋሙና ረጅም ጊዜ የማይበላሹ አዳዲስ የዘር አይነቶችን ፈጥረዋል። ለምሳሌ ያክል በዓለም ዙሪያ የምንመገበው ቼሪ ቲማቲም በእስራኤል ተመራማሪዎች በረሃ ውስጥ የተፈጠረ ድንቅ ስጦታ ነው። ይህ ማለት እንግዲህ 74000 አርሶ አደሮች ብቻ ሳይሆኑ ከጀርባዎቻቸው ያሉ በሺዎች የሚቆጠሩ የቴክኖሎጂ ባለሙያዎች ጭምር ናቸው ዓለምን የሚመግቡት ማለት ነው። የእስራኤል የግብርና ተሞክሮ እንደሚያሳየን ግብርና ከአፈር ጋር ብቻ ሳይሆን ከከፍተኛ ቴክኖሎጂ ጋር ሲጋባ ድንበር የለሽ ይሆናል። እስራኤል ለዓለም ያሳየችው ትልቁ ትምህርት በረሃን ገነት ለማድረግ የሚያስፈልገው ዝናብ ሳይሆን ፈጠራ መሆኑን ነው። እስራኤል ምርት ማምረት ብቻ ሳይሆን ያመረተችውን ምርት እንዴት ወርቅ አድርጋ እንደምትሸጥ ለዓለም ያስተማረች ሀገር ናት። በእስራኤል ግብርና ውስጥ ድህረ ምርት አያያዝ ወይም ፖስት ሃርቨስት ሃንድሊንግ የሚባለው ዘርፍ ከማምረቱ እኩል ትኩረት የሚሰጠው ነው። አንድ ቲማቲም ወይም ብርቱካን ከማሳው ተለቅሞ አውሮፓ ካለው ሱፐርማርኬት መደርደሪያ ላይ እስከሚቀመጥ ድረስ ያለው ጉዞ በሴኮንዶችና በዲግሪ ሴልሺየስ ይሰላል። ምርቱ ሳይበላሽና ጥራቱን ሳይቀንስ ረጅም ጊዜ እንዲጓዝ የሚያስችሉ የኮልድ ቼይን ወይም ደግሞ ቀዝቃዛ የማጓጓዣ ቴክኖሎጂዎች አገሪቱን በኤክስፖርት ቀዳሚ አድርገዋታል። የእስራኤል ትልቁ ስኬት ብራንዲንግ ወይም የምርት ስም መገንባት ነው። ለምሳሌ ጃፋ የተባለው የሎሚና የብርቱካን ዝርያ በዓለም ዙሪያ የጥራት መታወቂያ ሆኗል። አውሮፓውያን የእስራኤልን ምርት የሚገዙት ስለሚራቡ ብቻ ሳይሆን ምርቱ በከፍተኛ ጥንቃቄና በሳይንሳዊ መንገድ መመረቱን ስለሚያውቁ ነው። እስራኤል በየዓመቱ ከ2 ቢሊዮን ዶላር በላይ ዋጋ ያላቸውን የግብርና ምርቶች ወደ ውጭ ትልካለች። ይህም ማለት 74000 ገበሬዎች ብቻ የአገሪቱን የውጭ ምንዛሬ ክምችት በከፍተኛ ሁኔታ ይደግፋሉ ማለት ነው። የሚገርመው ነገር እስራኤል አውሮፓ ብርድ በሚሆንበት የክረምት ወቅት የአውሮፓ አትክልት ቤት ትባላለች። አውሮፓ በበረዶ ስትሸፈን፣ የእስራኤል በረሃዎች ግን ትኩስ አትክልቶችን፣ ፍራፍሬዎችንና ውድ አበቦችን በብዛት ያመርታሉ። በተለይም ለገናና ለቫላንታይን ቀን የሚሆኑ በሚሊዮኖች የሚቆጠሩ አበቦች ከእስራኤል በረሃ ተለቅመው በሰዓታት ውስጥ ለንደንና ፓሪስ ይደርሳሉ። የወቅትን ጠብቆ የመገበያየት ወይም ኦፍ ሲዝን ማርኬቲንግ ስልት ገበሬዎቿ ሁልጊዜም ትርፋማ እንዲሆኑ አድርጓቸዋል። አንዳንድ ጊዜ ግን ከአውሮፓውያኑ የቦይኮት እንቅስቃሴ ጋር የተያያዘ ግጭት ይገጥማታል። በተለይም ከፍልስጤም ጋር ባለው ግጭት የተነሳ የተወሰኑ የአውሮፓ ሀገራትና ድርጅቶች የእስራኤልን የግብርና ምርቶች አንገዛም በማለት ማዕቀብ ለመጣል ይሞክራሉ። እስራኤል ግን ይህንን ጫና ለመቋቋም ምርቶቿን ወደ ሩሲያ፣ ቻይናና ህንድ ትልካለች። የእስራኤል ገበሬዎች የፖለቲካው ማዕበል ሳይበግራቸው ምርቶቻቸውን በጥራትና በቴክኖሎጂ በማስደገፍ ዓለምን መቆጣጠራቸውን ቀጥለዋል። የእስራኤል የግብርና ጉዞ የሚያስተምረን ትልቁ ቁም ነገር ማምረት ብቻ በቂ አለመሆኑን ነው። ያመረቱትን ምርት በዘመናዊ መንገድ መያዝ፣ ስም መስጠትና ዓለም አቀፍ ገበያን ማጥናት ቁልፍ የገበያና የምርት ንግድ መሳሪያዎች ናቸው ማለት ነው። እናም 74000 ጀግኖች በረሃን ገነት አድርገው ዓለምን መመገብ ከቻሉ እኛ ሰፊ ለመሬትና ውሃ የያዝነው ኢትዮጵያውያን የት ነን የሚለው ጥያቄ የሁላችንም የቤት ስራ ሊሆን ይገባል ማለት ነው። ስለ እስራኤል አስገራሚ የግብርና ተአምር የነበረን ዝግጅት ይህንን ይመስል ነበር። እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።